ደስታ ርቋችሁ ይሆን ወይስ ደግሞ ያላችሁ ጥቂት ደስታ እንደ ከዋክብት እጥፍ ድርብ እንዲሆን ትፈልጋላችሁ? እንግዲያውስ ይህ አጓጊና ምናባዊ ታሪክ ለእናንተ ነው። ሁሉ ነገር አለው፣ ነገር ግን አንድ ነገር ጎድሎታል። በውስጡ የሚፍለቀለቅ ደስታ፣ በልብ ውስጥ ያለ ሐሴት። በከተማ የሚኖር ባለጸጋው ነው። ራሱን በመስታወት እየተመለከተ አንድን ነገር በልቡ አሰበ። እውነተኛ ደስታን የትም ገብቼ ቢሆን አገኘዋለሁ። ያጠራቀመውን አልማዝ በቦርሳ ሞልቶ ጉዞን ጀመረ። ጨለማና ንጋቱን እያሳለፈ አንድ ጠቢብ ሰው ጋር ደረሰ። የመጣበትን ነገር ለደስተኛው ጠቢብ ሰው ጠየቀው። ድንገት ሳያስበው ሰውየው አልማዙ ያለበትን ቦርሳ መንጥፎ ሮጠ። ምንም እንኳን ከኋላው በሚችለው ፍጥነት ሁሉ ቢከተለው ጠቢቡ ሰው ጠፋ። ወደ ነበረበት ቦታ ሲመለስ ጠቢቡ ቁጭ ብሎ መመሰጡን ቀጥሏል። ከጎኑ የሰረቀውን ቦርሳ ከነ አልማዙ ያየዋል። በንዴት መነተፈው። ጠቢቡ የፈለከውን አገኘሁን አለው። አይኑን ከፈተ። አንድ ነገርም ገባው። የእውነተኛ ደስታ አንዱ ምንጭ የተሰጠንንና ያለንን ነገር ማወቁ ላይ ነው። ነገር ግን ይህም አላረካውምና ጉዞውን ቀጠለ። በአንድ ትንሽ መንደርም ጥቂት እያለው በደስታ የሚዘል ሰውን ተመለከተ። አብሮት ይዘል ይደሰትም ጀመር። ደክሟቸው እረፍት ሲያደርጉ ይህንን ሰው ጠየቀው። ይህም ሰው ሁለተኛውን ቁልፍ ነገር ነገረው። እኔ ደሃ ነገር ግን የሰው ሀብታም ነኝ። ያለችኝን አካፍላለሁ። በምሰጠው ጥቂት ነገር የኔ የልብ ጉድለት ይሞላል። በዚህም ልቤ ሐሴትን ታደርጋለች። ይህም ሰው በሰማው ነገር እጅግ ደስ አለው። አረፈና ጉዞውን ቀጠለ። በመንገዱም ብቻውን ሳለ ከሁለቱም ደስተኞች የበለጠ ደስተኛ የሆነ ሰውን አግኝቶ አንተ ጠቢብ ሰው እውነተኛ የደስታ ምንጭ የት አለ አለው። ያም ሰው የኔ የእውነተኛ ደስታ ምንጭ ፈጣሪ ነው። አሳ ያለ ውሃ እንደማይኖር እኔም ያለ አምላኬ ደስተኛ መሆን ቀርቶ መኖርም አልችልም። አየህ፣ ቸርነትን እያደረግክ ልትኖር ትችላለህ፣ ልትሰጥ ትችላለህ። የተሰጠህንም እያመሰገንክ ልትኖር ትችላለህ። አምላክህን ግን የህይወትህ መሰረት እስካላደረግከው ድረስ የማይናወጥና የጸና እውነተኛ ሐሴትን አታገኝም። ይህን እንዳለው ጉዞውን ጨረሰና ይህ ባለጸጋው ወደ ቤቱ ተመለሰ። ተመሳሳይ ቤት፣ ተመሳሳይ ሀብት፣ ተመሳሳይ ቤተሰብ፣ ነገር ግን የተለወጠ አስተሳሰብ። ውስጡም እነዚህ ሶስት ነገሮች ያጋጭላሉ። የተሰጠንን በማወቅ የምንመራው የምስጋና ህይወት፣ ያለንን በማካፈል የምንሞላው ጉድለት፣ አምላካችንን ማዕከል ያደረገ ህይወት። ተወዳጆች ሆይ እነሆ ሶስቱ የእውነተኛ ደስታ ቁልፎች።